የመጨረሻ ቅዱስ አማኑኤል ቤተክርስቲያን ለአዲሱ ህንፃ ቤተክርስቲያን የተሰራውን ቅዱስ መስቀል 23/9/2018 ዓ.ም የዳራ ወረዳ ቤተ ክህነት አስኪያጅ ቆሞስ አባ ታዬ ወርቁ፣ ካህናት አባቶች፣ ዲያቆናት እና አካባቢው ምዕመን በተገኙበት ቅዱስ መስቀሉ ከተባረከ በኋላ በክብር የተዘጋጀው ቦታ ላይ ማስቀመጥ ተችሏል። ደስ ብሎናል። ደስ ይበላችሁ። ይህ ቪዲዮም አጠቃላይ የነበረውን ሂደት የሚያሳይ ቪዲዮ ነው። እንድትመለከቱ ተጋብዛለሁ። ያው ዛሬ መስቀል አሁን እድለኞች ነው በዚህ ዘመን ላይ የዚህ ደርሰን መስቀሉን ነቅስናውና እኛ አገዶች እድለኞች ነው። ለምሳሌ አንዳንድ ቤተክርስቲያን እናነሳለን። እኛም ያልደረስንበት ቤተክርስቲያን አለ። ትናንትና ትውልዱ አባቶች አቆይተው ለትውልዱ አሻግረው ቤተክርስቲያን ይሻግራል። ቤተክርስቲያንን አለት ላይ ሰራታለሁ የሲኦል ደጆች ሊያጠፏት ሊያናውጧት አይችሉም። አለት ነው ቤተክርስቲያን ሰራች። ስለዚህ መስቀሉ የማን ነው? የአማኑኤል። የተሰቀለው የማን ነው? አማኑኤል። የተገረፈው ማን ነው? አማኑኤል። ዛሬ በዓሉን የምናከብረው የአማኑኤል 9ኛው አበይት በዓላት ያው ቅዱስ አማኑኤል ማለት ደግሞ ፈጣሪ ከኛ ጋር ነው ማለት ነውና እግዚአብሔር አምላክ ለዚህ ያደረሰን አምላክ ምስጋና ይድረሰው። ይህ መስቀል ያለ ምክንያት አባቶቻችን ያቆዩት። የቤተክርስቲያን ራስ ክርስቶስ ነው። የቤተክርስቲያን ራስ ክርስቶስ ነው። ለዛ ነው የቤተክርስቲያን ራስ ክርስቶስ ነው ብለን መስቀሉን እንቁላሏን ትኩር ብላ እስከምን እንደምታየው ሁሉ ስጉን እንቁላሏን ትኩር ብላ እስከሚፈለፈል ድረስ ተፈራርቆ ታጥፎ እንቁላሏን እንደሚፈለፈል ጊዜ በጽናት እንደሚጠብቁ ሁሉ እኛም ጠዋት ማታ መስቀሉን እንድንለምድ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። የጠላትን ወጥመድ ሰብሮ በሕይወታችን ጌታ ከብሮ ሳይበላሽ ትላንታችን በእግዚአብሔር ዛሬን አየን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በዝናቡ ያበቅልና በፀሐዩ ያበስልና አለበሰን በረከት መቆም ሆነ ለሥጋችን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን
ጸበሉ አናፍርም ትምክህታችን ነው መስቀሉ። የእኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው የኛ ነው የኛ የሦስት ሺህ ዓመት ታሪክ ያላት ታቦተ ጽዮን ያለችበት የጸሎት ስፍራ የኪዳን አገር ኢትዮጵያ ናቴ አገር እግዚአብሔር። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው፣ ምን ይከፈለዋል ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው፣ ምን ይከፈለዋል ተመስገን ብቻ ነው። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው ዋሻው እምነቱ ጸበሉ